እኔ ሱመያን ሳላወራት ሳላገኛት ስለቆየው በጣም ጭንቆኛል። ለምን እንደጨነቀኝ ታውቃላችሁ? ነቀብኝ ምክንያት ሱመያ 3 ቀን ስደውል ስልኳ ዝግ ነው። በዋትሳፕ ሪከርድ ሳደርግላት አትሰማውም፣ አታዳምጠውም። ኦንላይን እንዳለች አያሳየኝም። ኢሞም እንደዛው ቴሌታ መግባቷ ልጆቿን መያዟን ከአንድ ቦታ አንድ ቦታ ስትል ከኋላዋ ተከትለው ምን ያደርጓታል ብዬ በጣም አስባለሁ። ይህን ነገር ደግሞ እሷም አታስብም። ለምን እንደው ታውቃላችሁ? ሱመያ አትፈራም፣ ሁሌም አትፈራም። አሁን ላይ ግን መፍራት አለባት ብዬ ለራሴ አስባለሁ። ምንድነው አሁን ላይ ሁሉም ሰው ሱመያን ለመበቀል ህይወቷን አያችሁ፣ ህይወቷን በትንሽ ጊዜ ውስጥ ምስቅልቅሉን አውጥተውባታል። አሁን የቀራቸው እሷን መደመር፣ በቃ በምትወደው ነገር እሷን ማቁሰል ይፈልጋሉ። እነዚህ ሁለት ሴቶች ከሱመያ ራስ የሚወርዱ አይመስለኝም። ለዛ ፈራቸዋለሁ። እንደ ሰው ጠቢዓ አስተሳሰብ አይደለም ያላቸው። እንደ ሰው አያስቡም። እንደ አንድ ኖርማል ሰው፣ አንድ ጥሩ ሰው እኮ ኖርማል የሆነ በቃ በራሱ አስተሳሰቡ ጥሩ የሆነ ሰው እብድ እንኳን የሚወደውን አይመታም ይባላል። እነዚህ ግን ወላ ከእብድ አንቆጥራቸው፣ ወላ ከሰው አንቆጥራቸው። አስተሳሰባቸው፣ አፍካራቸው የተዛባ እንደ ሰው አይደለም የሚያስቡት። ለዛን እነዚህን ሴቶች እፈራለሁ። ሰኢድ እንኳን አንዳንዴ ቢይዛት ራሱ ልጆቿን ይቀማታል። ያኔ ልጆቿን የሚቀማው ሰው ወደሱ ለመውሰድ እንጂ ለክፉ ነገር አያደርገውም ብዬ አስባለሁ። እነዚህ ግን ሱመያን ብቻዋን እሷ ልክ አግታ እንደዛ ስራ እንዳስለፈለፈቻቸው እሷን ሱትፋ አግኝተው እንደዚህ አይነት ነገር የማድረግ እድል ቢኖራቸው ደስ የማይል ነገር ነው የሚያደርጓት። ቴሌግራም፣ ሜሴንጀር ሪከርድ አደረግኩ በሁሉም ቦታ፣ ግን ላገኛት አልቻልኩም። ላገኛት ስላልቻልኩኝ በጣም ጨንቆኛል ማለት ነው። በቃ ምን ብዬ ልንገራችሁ? እኔ ሳላወራት ድምጿን ሳልሰማ መዋል አልችልም። በተለይ ይሄ ነገር ከተፈጠረ በኋላ አላምንም። ለምን እንደሆነ አላውቅም። ጭራሽ ደግሞ አንዳንዴ አሁን ስራ ቢዚ ሲሆን በዩቱብ ላይ ቪዲዮ ለቃ ምናምን ሳያት እረጋጋለሁኝ። ያኔ ደህና መሆኗን በዚህ ያረጋግጣለሁ ማለት ነው። አሁን ደግሞ ጭራሽ ሀታ በመስመር ስደውል ስልኳ ዝግ ሲልብ የመጨረሻ ቪዲዮ የለቀቀችበት ቀን ጀሚላ ጠፋች ያለች ቀን፣ የዛን ቀን እኔ ገጠር ነበርኩ እንዳጋጣሚ። የዛን ቀን ነበረ ሪከርድ አድርጋልኝ እንደገና ስመለስ የሰማሁትና እንትን ያልኩት ማለት ነው። ከዛ ወዲህ ወላ ሪከርድ አላደረገችልኝም፣ ወላ አልደወለችልኝም። አታኔ ስደውል ስልኳ ዝግ ነው። በሪከርድ ራሱ ላገኛት አልቻልኩም። እኔ እንጃ ጭንቅ አለኝ ማለት ነው። ለምን እንደሆነ አላውቅም። በዚህ ሰዓት ላይ ለራሴ ራሱ በጣም ብዙ ጭንቅ አለብኝ። ደግሞ የእሷ ሲጨመር አልቻልኩም ከምር። እኔ እንጃ ምን ልበላችሁ። ምኑና ይሆን ልጆቿን ምን አድርገውባት ይሆን? በቃ ብዙ ነገር አስባለሁኝ። ሰኢድ ራሱ ልም አለ። እኔ እሱም ምን ሲል እሷም ምን ስትል እኔ እፈራለሁኝ። በቃ የሆነ ነገር የተፈጠረ ነው ይመስለኝ። ራሴን ራሱ በዚህ ሰዓት አላምንም ማለት ነው። እና ሱመያ ለምን እንደጠፋች እኔ እንጃ። እሷ አስችሏት ያ ቪዲዮ ትለቃለች። ያ ደግሞ የሆነ ነገር በቃ ስትል ደስ ይለኛል እኔ ራሴ ማለት ነው። ስታወራኝ ስትመልስልኝ በቃ ብዙ ነገሬ ይረጋጋል። እና ለምን እንደዚህ እንደሆነ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። እንግዲህ ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። ምንድነው ሱመያ ስለጠፋችብኝ በጣም ተጨንቄያለሁ። ማን ነው እንደኔ የጨነቀው በሱመያ መጥፋት? እኔ ሱመያ ያለምንም ነገር ጥፍት ስትል በጣም ነው የሚጨንቀኝ። በጣም እፈራለሁ ማለት ነው። እፈራለሁ ለምን እንደው አላውቅም። ሀገሯ ላይ እንደሆነች ያወቅኩ ራሱ እፈራለሁ። የሆነ ችግር የተፈጠረ ነው የሚመስለኝ ድምጿን ሳልሰማ ወይ ያ በይቱ ባይቻ ትረጋጋለሁ። እንደው ለማውራት እንኳን ጊዜ ባይኖረኝ፣ አሁን ደግሞ ጭራሽ በሁሉም ቦታ ድምጿ ሲጠፋብኝ በጣም ፈራው ማለት ነው። እና ደግሞ እቺ ሰሙ የሰኢድን ያለችበት ፒያሳ ነው ምናምን ብላ ስላለች አሁን ደግሞ እሷም ስልክ አታነሳም ምን አትልም እያለች ትናንትና ላይ ቪዲዮ ለቃ ብዙም አላየሁም፣ ግን ለቃ ይቻለው ማለት ነው። ለምን እስኪ ምን ሆና ይሆን አሁን ይሄንን ነገር? እሷ ፒያሳ ስላለች ድንገት ሄደው ፒያሳ አገኟት፣ ከነ ልጆቿ ያዟት። ምን ሆነች? ምን ተፈጠረ?
የሚለው ነገር ራሴን ራሱ ጭንቆ ነብኝ ማለት ነው። እኔ እንጃ እኔ ሱመያን ሳልሰማ ስቀር እኔ በጣም ፈራለሁ፣ ውስጤ ይጨነቃል ከምነግራችሁ በላይ እና ደግሞ ሰሙ ተቀይማኛለች መሰለኝ ስልክም አታነሳልኝም ምንም አትልልኝም ምናምን እያለች ሰምቻታለሁ ማለት ነው። ብዙም አላዳመጥኩም ያኔ ስራ ጊዜ ስለሆንኩኝ። አሁንም ግዴታ ከስራዬ ጊዜን ቀንሼ ተደብቄ ክፍሌ ወጥቼ ነው ልስገድ ብዬ ይህም ቪዲዮ እየሰራው ያለሁት ማለት ነው። እኔ እንጃ ጨነቀኝ፣ ምን ልበላችሁ አለ አይደለ። አሁን በዚህ ሰዓት ላይ እኔ ሲጨንቀኝ ሲከፋኝ የማወራው ሰው የማማክረው ሰው ከጎኔ ማንም የለኝም ማለት ነው። ድሮስ ትንሽ እንኳን ሲጨንቀኝ ትንሽ ሲከፋኝ ሄጄ ሱመያ ጋር አውርቼ ያ አልቅሼ ይወጣልኛል። አሁን እናቴ ያውርቼው የሚቀለኝ የለ ያልቅሸበት የሚቀለኝ የለ። በቃ ብቻዬን ሁሉ ነገሬ ሸክሙንም ጭንቁንም ራሴ ተሸክሜ በቃ ራሴ ሊፈነዳ ነው። እዚህ ሌላ ጭንቅ አለብን፣ እዚህ ደግሞ እሷ ስትጠፋ በቃ ጭንቅ። አንዳንዴ እንዴት ነው በቃ በህይወታችሁ ውስጥ ብዙ ነገር የሚያስጨንቃችሁ ነገር ሲኖር ራሳችሁን ራሱ መሸከም ያቅታል ማለት ነው። በተለይ ደግሞ በስደት ላይ ሆናችሁ ብቻችሁን ስትሆኑ እኔ እንጃ አላውቅም። ብቻ አላህ ፈተናችንን ያቅልልን፣ ለሁላችንም አላህ ይጠብቀን፣ አላህ ሰላም ያድርገን። እንደው ያ ረብ አላህ ለሀገራችን በሰላም ያብቃን፣ አላህ ወጥቶ ከመቅረት ይጠብቀን ለሁላችንም ኢንሻአላህ። እንደምን ብዬ ላውራችሁ እዚህ ራሱ በኋላ ምን ይባላል ምንም ትርፍ የለውም። እና በዚህ አጋጣሚ እኔ ሱመያ ስለጠፋች በቃ ጭንቄም ሁሉ ነገሬም የብስ ከበደኝ። በቃ ጭንቀቱም ጨመረብኝ፣ ከፋኝ። አሁንስ እኔ እንጃ ዝም ብሎ አሁን ላይ በጣም ይከፋኛል። ስጨነቅ ምን ስል ይሁን አላውቅም። እንደው ወላሂ አላህ የምትወዱት የልብ ጓደኛ ይስጣችሁ፣ ከሰጣችሁም ካጠገባችሁ አያርቅባችሁ። በክፉ ቀናችሁ የሚቆም በደስታችሁ የሚቆም ጓደኛ አላህ ይስጣችሁ። ለሁላችንም አላህ ይስጠን። ወላሂ ሰው በሚወደው ሰው መፈተን በጣም ከባድ ነው። እኔ ሱመያ እኔ እንጃ ብዙ ጊዜ እኔ ሱመያን እመኛለሁ። ምነው አጠገቤ ብትሆን፣ አጠገቤ በዚህ ሰዓት አብረን ብንሆን፣ በእሷ ጭንቅ ሰዓት አብሬ ከጎኗ ሁኜ ደግፊያት፣ ቁስሏም ባደርቅላት፣ ቁስሏም በቃ የተወሰነ ብቀንስላት ብዬ አስባለሁ ሁልጊዜ። እሷም ለእኔ ደግሞ እንደዚህ ናት። ግን አሁን ላይ ድምጿን ሳጣ ከምነግራችሁ በላይ ይፈራለሁ በጣም። 2 ልጅ ይዛ ሰይድም እልም አለ። ለወትሮ ጠፋ፣ አይጠፋም ነበር እሱ ራሱ ማለት ነው። የሆነ ችግር ተፈጠረ፣ እንደዚህ ሆነ፣ እንደዚህ ያለ ሱመያን አጣዋት፣ ሱመያ የት ገባች ይል ነበር። አሁን ደግሞ ሁሉም ዝም ሲሉ አንዳንዴ ላለሁኝ ታርቀው ይሆን እንዴ? ተገናኝተው ታረቁ። ጥሩ ነገር ሳስብ የሆነ ነገር ይቀለኛል። ደግሞ አንዳንዴ ወይ አሁን ይሄ አጎቷ የጀሚላ አጎት ለክፋትም ባይሆን ጀሚላ ወስዶባት ነበረ። እንደው ፒያሳ ነው ምናምን ስላለች እቺ ማነት ሰሙ ፒያሳ ነው ስትገባ ሆቴል ያየኋት ብላ ነግራለች። አሁን ድንገት እንደው ሰይድም ሳይሰማ ማንም ሳይሰማ ቀጥ ብለው ሄደው እዛ ፒያሳ ያዟት እንደ ብቻዋን ከነ ልጆቹ አላለሁኝ። እኔ አዩና ቡኒን የዚችን የአዩን ግሩፖች አላምናቸውም። በቃ በቻሉት አጋጣሚ እንኳን አይደለም እንደዚህ አስራሽን ታሸነታቸው ቀርቶ አይደለም እንደዚሁ ለሷ መጥፎ ነገር ነው የሚመኙት። በተኛችበት ያኔ ሳታስብ ድንገት ሄደው አንኳኩተው ያኔ የሆነ ነገር የሚያደርሱ መስለው ሆቴል ውስጥ ስትኖሩ ያው ብዙ ሰራተኛ ያለው ሲገባ ሲወጣ ሰራተኛ መስለው ሄደው ይዘው ከልጆቿ ጋር ምን አደረጓት እላለሁ። ያሰቃዩት ወይስ ያዟት? በቃ ብዙ ነገር እኔ እንጃ ቅንጭላቴ ውስጥ ይመላለስብኛል። በቃ የምትፈሩት ነገር የለም የሚያስጠላ ያ ነገር ያስፈራኛል። በተለይ ትናንትና እኔ እንጃ እንቅልፍ ሳይወስደኝ እንደዚሁ አይኔ ፍጥጥ ብሎ ነው የነጋው ማለት ነው። ሳስብ ስገላበጥ እኔ ትንሽ ካሰብኩኝ ትንሽ ከተጨናነኩኝ እንቅልፍ የሚባል አይወስደኝም። አይኔ ራሱ በርበሬ መስሏል ማለት ነው። እንቅልፍ የሚባል አይወስደኝም። እንደው ጭንቅ ካለብኝ ትንሽ ሀሳብ ካለብኝ እኔ እንጃ። እና በሰላም ከሆነ የጠፋችው ችግር የለም። አንዳንዴ ወይ በኔትወርክ ነው እንዳለ ስልኳ ዝግ ነው የሚለው ዝግ ከኦንላይን ለምን ጠፋች? ያኔ እንጃ ለራሴ ራሱ ጥያቄ የሚመላለስብኝን ጥያቄ አሁን ላይ መመለስ ራሱ አልቻልኩም። ከምር ነው የምላችሁ ማለት ነው።
በቃ እኔ እንጃ እንደው አላህ እንደው ከእንደዚህ አይነት ስቃይ ሰቀቀን ሁላችንንም ያውጣል። ሱመያዬንም እንግዲህ አላህ ኸይሩን ነገር በህይወቷ ሁሉንም ነገር አላህ ያሳካላት፣ አላህ ያስተካክልላት። በስ ግን እኔ መጥፋቷን ምንም አልወደድኩትም፣ ደስም አላለኝም፣ ደስም አይልም ደግሞ። እኔ የእሷ ዝም ማለት ድሮ አዲ ነው፣ አሁን ላይ ግን አዲ አይደለም። ዝም ስትል እኔ ይጨንቀኛል። ለምን አሁን እሷ 2 ልጅ ይዛ ብቻዋን ናት። እሷ አሁን የምታየው ሱመያ በዙሪያዋ ያለውን ሰው ሳይሆን ለራሷ ወጥታ መግባቷ፣ ልጆቿን መያዟን፣ ከአንድ ቦታ አንድ ቦታ ስትል ከኋላዋ ተከትለው ምን ያደርጓታል ብዬ በጣም አስባለሁ። ይህን ነገር ደግሞ እሷም አታስብም። ለምን እንደው ታውቃላችሁ? ሱመያ አትፈራም፣ ሁሌም አትፈራም። አሁን ላይ ግን መፍራት አለባት ብዬ ለራሴ አስባለሁ። ምንድነው አሁን ላይ ሁሉም ሰው ሱመያን ለመበቀል ህይወቷን አያችሁ፣ ህይወቷን በትንሽ ጊዜ ውስጥ ምስቅልቅሉን አውጥተውባታል። አሁን የቀራቸው እሷን መደመር፣ በቃ በምትወደው ነገር እሷን ማቁሰል ይፈልጋሉ። እነዚህ 2 ሴቶች ከሱመያ ራስ የሚወርዱ አይመስለኝም። ለዛ ፈራቸዋለሁ። እንደ ሰው ጠቢዓ አስተሳሰብ አይደለም ያላቸው። እንደ ሰው አያስቡም። እንደ አንድ ኖርማል ሰው፣ አንድ ጥሩ ሰው እኮ ኖርማል የሆነ በቃ በራሱ አስተሳሰቡ ጥሩ የሆነ ሰው እብድ እንኳን የሚወደውን አይመታም ይባላል። እነዚህ ግን ወላ ከእብድ አንቆጥራቸው፣ ወላ ከሰው አንቆጥራቸው። አስተሳሰባቸው፣ አፍካራቸው የተዛባ እንደ ሰው አይደለም የሚያስቡት። ለዛን እነዚህን ሴቶች እፈራለሁ። ሰኢድ እንኳን አንዳንዴ ቢይዛት ራሱ ልጆቿን ይቀማታል። ያኔ ልጆቿን የሚቀማው ሰው ወደሱ ለመውሰድ እንጂ ለክፉ ነገር አያደርገውም ብዬ አስባለሁ። እነዚህ ግን ሱመያን ብቻዋን እሷ ልክ አግታ እንደዛ ስራ እንዳስለፈለፈቻቸው እሷን ሱትፋ አግኝተው እንደዚህ አይነት ነገር የማድረግ እድል ቢኖራቸው ደስ የማይል ነገር ነው የሚያደርጓት። እነሱ መጥፎ ናቸው። እሷ ሰው ስለሆነች ማሰብ ስለምትችል፣ ማስተዋል ስለምትችል፣ ማገናዘብ፣ ነገሮችን አርቃ ስለምታስብ እነዚህ ልጆች ምንም አላደረገቻቸውም። ትንሽ ጥፊ እንደዚህ ከመነካካት ውጭ በራሳቸው ፍርሃት እንጂ ሌላውን ነገር ያደረጉት ማለት ነው። እነሱ ግን ቢይዟት ሰዎች እንደዚህ የሚያውቋት ይመስላችኋል? ይህንን ነገር ሳስበው እፈራለሁ። ለምን አሁን እሷ ሱመያ ብቻዋን ናት። ከልጆቿ ውጭ ማንም የላትም ከጎኗ። እንደዚሁ እንኳ የሚረዳት የሚያግዛት ሰው በዚህ ሰዓት የላትም። በዚህ ሰዓት ላይ ሱመያን ሰው ያስፈልጋታል። የኔ የምትለው የምታምነው ከጎኗ የማይርቅ ከጎኗ ሆኖ የሚደግፍ ሰው በጣም ነው የሚያስፈልጋት። ሰው የሚያስፈልግባት ጊዜ መቼም ሳይሆን አሁን ነው፣ በዚህ ጊዜ ማለት ነው። እኔ መጀመሪያ ላይ አልፈራም ነበረ፣ ግን አሁን አስራ ከለቀቃቻቸው በኋላ ባገኙት አጋጣሚ እሷን መበቀል፣ እሷን መጉዳት፣ በቃ በሌላው ቢቀር እንደው በልጆቿ ይጎዷታል ብዬ እፈራለሁ ማለት ነው። እስኪ ብቻዋን ሆና ራሷን ነው የምትከላከለው፣ ልጆቿን። እናቴ እነዚህ ሰይጣን ናቸው፣ የሰይጣን ቁራጭ። እነሱ የሚያስቡትን ዳብሎስ ራሱ አያስበውም። በቃ እኔ እንጃ የሆነ ቅንጭላታቸው መጥፎ ነገር የተዘጋበት አያያችሁ ነው። አይደለም ለሱመያ ለራሳቸው እንኳ ሁለቱ ጓደኛሞች ነን እያሉ ሚስጥር አይደባበቁ፣ ሚስጥር አይያያዙ፣ አይደባበቁም። የሆነ ችግር ሲፈጠር የጓደኛዋ ሚስጥር ሚዲያ ላይ መታ ታወራለች። የሆነ ስህተት ሲፈጠር እችኛይቱም የዛችኛዋን ጓደኛ ታወራለች። የሁለታቸው በቃ ጓደኛ ማቾች፣ የነሱ ግሩፕ ጓደኛ ማማቾች ደስታቸው የማያስደስታቸው፣ የአንዷ ደስታ አንዷን የሚያስቀና በቃ ደስ የማይል ነገር፣ ክፉ ነገራቸውን እንጂ የሚወዱት ጥሩ ነገራቸውን ለራሳቸው እንኳ ራሱ የማይመኙ ህልቆች እንዴት ለሱመያ ራህማ ያደርጋሉ ብዬ ሱመያ ስትጠፋ ጨነቀኝ ማለት ነው። ያላሰብኩት ነገር የለም። በቃ ምን ሆና ይሆን? ለምንስ ጠፋች? ለምን እስኪ ዩቱብ ላይ እንደው የሆነ ነገር ባትለቅ፣ ለሽ በስልክ አታወራኝም፣ ለሽ ሪከርዶችን አልመለሰችልኝም ብዬ ውስጤ የሆነ ጭንቅ ተጨነቅኩኝ ማለት ነው። ያኔ ማንም ሰው ይጨነቃል፣ እንኳን አይደለም ጓደኛዬ የምወዳት እህቴ ብዬ ይምጠራል፣ ሌላም ሰው ቢሆን ራሱ ያስጨንቃል።